በምግብ ራስን መቻል ወይም ደግሞ ከተረጅነት ወደ ምርታማነት በሚለው ኢኒሺዬቲቭ አጠቃላይ እንደ ሀገር ከሀገር ደግሞ እንደ ክልል ከክልልም ወረድ ብሎ እንደ ዞን ደግሞ ዲስፓች ሰርቶ ለየወረዳዎች በሰጠው ፕሪንሲፕል መሰረት እኛም ወደ ተግባር ገብተናል። ወደ ተግባር ስንገባ የወረዳችን ፖቴንሻል መሰረት አድርገን አቅደን ነው ወደዚህ ተግባር የገባ ነው። ስንገባ 133 ሄክታር ነው በሄክታር ደረጃ እቅድ ያቀር ነው። ከዚህ ደግሞ 5230 ኩንታል ጤፍ እናገኛለን ወይም ደግሞ የተለያዩ ጤፍም ሆነ ስንዴ የተለያዩ ምርቶችን አግኝተን ለዚህ ኢኒሺዬቲቭ አገልግሎት ይውላል ብለን ነው ተነስተን ያለ ነው። ከዚህ ከያዝነው እቅድ ላይ አሁን ለይተን ወደ ተግባር እየተንቀሳቀስን ያለ ነውና ዛሬም ወደ ተግባር የገባ ነው ወደ 37.8 ሄክታር በላይ ሄክታር መሬት በላይ ተግባሮች እየፈጸምን ያለንበት ሁኔታ አለ ማለት ነው። ይሄ በምግብ ራስን መቻል ዋናው አላማና ዋናው ትልቁ ተግባር እንግዲህ ልመና በጣም ያስከፊ ነው፣ በጣም ያስጠላል። ከዚህ ከልመና ወጠን ኢትዮጵያ ራሷን ችላ የሚደሳቆል ማህበረሰብ እንዳይፈጠር፣ ለማኝ ማህበረሰብ እንዳይኖር፣ ጠባቂ ማህበረሰብ እንዳይኖርና በዚህም ተንተርሰው የውጭ የተለያዩ ሀገራቶች የኛን የተለያዩ ማዕድናቶችን ትንሽ ርዝራዥ ጣል በማድረግ ፖለቲካሊ እስበሳችን እንድንባላ አንድ እንዳንሆን የሚያደርጉበት ስራ ከመሆኑ ጋር በተያያዘ እንደ ሀገር ይህንን ጠንክረን በመስራት ከጥር ጀምሮ ይህንን ተረጅነትን ከውጭ የሚመጣ እርዳታን ለማስቆምና ራሳችን ችለን እንድንንቀሳቀስ እየተደረገ ያለበት ሁኔታ አለ ማለት ነው። ከዚህም በተጨማሪ ከሙሩ እስከ መላ ማህበረሰቡም ይሄ ብቻ ሳይሆን በወረዳ ደረጃ ያለውን የመሬት መጠን ለይተን ወደ ተግባር መግባት ብቻ ሳይሆን በተጨማሪም ደግሞ ከማህበረሰቡ የራሱን ኮንትሪቢዩሽን የራሱን አስተዋጽኦ እንዲያደርግ አቅደን እየተንቀሳቀስን ያለንበት ሁኔታ አለ ማለት ነው። ከዚህም ካቀርነው በብር ደረጃ 21,204,000 ብርና ወይም ደግሞ ይሄ ወደ ብሩ እንኳ ባይሳካ በእህል ደረጃ ከማህበረሰቡ ከእያንዳንዱ ምሁራን አሰባስበን በእህል እንኳ ስናስብ 2665 ኩንታል አሰባስበን በወረዳችን ላይ ያሉ በጣም የኔቪጥ የሆኑ በጣም የተቸገሩ የሚበሉት የሚጠጡት ያጡ ቤት የሌላቸው ለነዚህ ለማህበረሰብ ክፍሎች ለመርዳት ነው እቅድ ያቀርን ያለ ነው። እንደ ወረዳችን እንኳን ችግር ቢያጋጥመን ለኛው ደራሽ ስለሆን የተለያዩ ወረዳዎች ላይ የተለያዩ ዞኖች ላይ የተለያዩ ክልሎች ችግር የሚደርስ ከሆነ ከዚህ ለአስቸኳይ ጊዜ ለመጠባበቂያ ብለን አስቀምጠን ስራዎችን እየሰራን ያለንበት ሁኔታ አለ።